የኢትዮጵያ ቤተክርስቲያን ትልቁ ፈተና በየመንደሩ የሚመራ ምዕመን ማፍራታችን። በየመንደሩ የእንትና ተከታይ ያ መከፋፈል የቤተክርስቲያንን ስራ አደከም። ቤተክርስቲያንን ተለይቶ ድል መንሳት አይቻልም። ብትጸልይ በቃ ሌሊት ተቀን እንኳን አጥንት እስከሚወጣ ብትሰግድ ከቤተክርስቲያን ተለይተ ኃይል አታገኝም። ምክንያቱም ቤተክርስቲያን የእግዚአብሔር ምንድን ናት? ቤተ መንግስት ናት። ከእግዚአብሔር ቤተ መንግስት ወጥቶ ፍትህ አይገኝም። ኢትዮጵያ ውስጥ መከራ ከሚያመጡት ምክንያቶች አንዱ ታቦት መሸጥ ነው። ማን ይሸጣል? እንጃ። እነማን ያወጣል? እንጃ። እነማን ይቀበላል? እንጃ። ብቻ ግን ታቦት አትሽጡ ነው ያልኩ። የሚሰሙት ይሰማሉ አይደለም? ታቦት አትሽጡ። ታቦት መሸጥ የሁሉ ችግር ያመጣል። ቤተክርስቲያንን ለማስጠበቅ ክብረ ክህነትን ለመጠበቅ ከኛ ከኦርቶዶክሳውያን ምን ይጠበቃል የሚል አለ። የመጀመሪያው ቅድም ያልኳችሁን እንዳትረሱ፣ ተመሩበት። እውነቴን ነው፣ እንዳትረሱ። መልሼ ማስታወስ ፈልጋለሁ። ሶስቱን ነገር ያዛችሁ። ምን አቅም ነው ያልኳችሁ? የመንፈሳዊነት አቅም በሉ እንጂ የእውቀት አቅም እናሳ የገንዘብ አቅም፣ በእነዚህ ማደግ አለባችሁ። ሁላችሁም መመሪያችሁ አድርጋችሁ የህይወታችሁ መመሪያ አድርጋችሁ በእነዚህ በሶስቱ ማደግ አለብኝ ብላችሁ ግን እንዳሰርቁ ታቦት እንዳሸጡ። ችግሩ ይሄ ነው። እንዲያውም አይጣ ላይ ድረስ ኢትዮጵያ ውስጥ መከራ ከሚያመጡት ምክንያቶች አንዱ ታቦት መሸጥ ነው። ማን ይሸጣል? እንጃ። እነማን ያወጣል? እንጃ። እነማን ይቀበላል? እንጃ። ብቻ ግን ታቦት አትሽጡ ነው ያልኩ። የሚሰሙት ይሰማሉ አይደለም? ታቦት አትሽጡ። ታቦት መሸጥ የሁሉ ችግር ያመጣል። ስለዚህ ማድረግ የሚገባው ሶስቱን መሰረታዊ እድገቶች ሊኖሩን ይገባል። መንፈሳዊያን መሆን አለብን። ማድረግ የሚገባን የመጀመሪያው ሁልጊዜ መጸለይ አለብን። ሁልጊዜ መጸለይ አለብን። የጸጋ መጀመሪያው ጸሎት ነው። የውድቀት መጀመሪያውም ጸሎት። ሰው የሚወድቀው ጸሎት ሲያቋርጥ፣ የሚነሳው ደግሞ ጸሎት። ጦርነት የሚሸነፈው በጸሎት ነው። በኢትዮጵያ ላይ የተነሱ ጠላቶች ሁሉ የተነሱት በጸሎት። ኢትዮጵያዊ መናኙ ንጉሥ አጼ ካሌብ እንኳን በናግራን ላሉ ሰማዕታት ለመጋረድ የመን የነበሩትን ክርስቲያኖች ለማጥፋት የመጣውን የአይሁድ ንጉሥ ለመመከት ከኢትዮጵያ ተነስተው ሲሄዱ ለአቡነ ጰንጠሌዎን ሱባዔ የያዙልኝ አባቴ ለተቸገሩት ፍትሕ አሰጥቼ እመጣለሁ ብለው ምላሽ አስይዘው ሄዱ። ድል ነስተው ሲመለሱ የረዳኝን እግዚአብሔር በምናኔ ያገለግላለሁ ብለው ዘውዳቸውን ከጌታዬ መቃብር ጎልጎታ አስቀምጡልኝ ብለው ዋሻ ገብተው መነኑ። ይሄን አድርገዋል። ስለዚህ ምን ያደርጋል? ጸሎት የሁሉ ነገር መነሻ ነው። ማንኛችሁም እንኳን ብትሆኑ ቢሮ ሊሆን ይችላል፣ የትም ቦታ ሊሆን ይችላል፣ መጸለይ አለባችሁ። የትኛውም ቦታ ገበያ ውስጥ ሊሆን ይችላል፣ መንገድ ላይ ሊሆን ይችላል። የትኛውም ቦታ መዝሙረ ዳዊትን ይዛችሁ ሂዱ። የመጀመሪያው አጋንንትን የምናሸንፍበት መንገድ የማይቋረጥ ጸሎት ክርስቲያኖች ሊኖረን ይገባል። ይሄን ሁለተኛው ደግሞ ከቤተ ክርስቲያን ጋር ህብረት ሊኖረን ይገባል። ከቤተ ክርስቲያን ጋር ህብረት ሊኖረን ይገባል። ከቤተ ክርስቲያን ህብረት የሚባለው እሁድ ማስቀደስ፣ ዘወትር ኪዳን ማስደረስ፣ በቤተ ክርስቲያን አስተዳደር በንቁነት መሳተፍ፣ እነዚህ ናቸው። በዓላትን ማክበር፣ ሁሉን ነገር በያገባኛልነት መሳተፍ የቤተ ክርስቲያን ህብረት። እስካሁን ድረስ የተረዳችን ጊዜና ባነበብኩት በተማርኩት አባቶችን በነገሩኝ የተረዳሁት ነገር ያለ ቤተ ክርስቲያን ህብረት አጋንንትን የሚያሸንፍ ሰው አይቻልም። ያለ ቤተ ክርስቲያን ህብረት አጋንንትን ማሸነፍ አይቻልም። ምንም ቢሆን ባይታዊ እንኳን ቢሆን ቤተክርስቲያን የማይገባ ከሆነ አጋንንትን አያሸንፋቸው። 40 ዓመት ዘግቶ ቢጸልይ እንኳን ወይ የተደበቀ ቤተክርስቲያን የማይገባ ከሆነ ቤተክርስቲያንን ተለይቶ ድል መንሳት አይቻልም። ብትጸልይ በቃ ሌሊት ተቀን እንኳን አጥንት እስከሚወጣ ብትሰግድ ከቤተክርስቲያን ተለይተ ኃይል አታገኝም። ምክንያቱም ቤተክርስቲያን የእግዚአብሔር ምንድን ናት? ቤተ መንግስት ናት። ከእግዚአብሔር ቤተ መንግስት ወጥቶ ፍትህ አይገኝም። ቤተክርስቲያን የክርስቶስ አካሉ ናት። የክርስቶስን አካል የተለየ ሰው ምን ይሆናል? ሕዋስነቱ ተቆርጦ ይወድቃል ማለት።
የክርስቶስ ሕዋስ መሆኑ ይወድቃል። ስለዚህ ከአካሉ ምግብና ጥበቃ አያገኝም ማለት። ስለዚህ ምን ማድረግ አለበት? የቤተ ክርስቲያን ሕዋስ መሆን አለብን። የቤተ ክርስቲያን አንድ ብልት መሆን አለብን። ከቤተ ክርስቲያን መለየት ነው የሚያጠፋን ማለት። ሕሊናችን እኮ ያውቀዋል። የት ስንሄድ ሰላም እንደምናገኝ ያውቃል። አደናቁረን ነው የምንሰራው እንጂ። ስለዚህ ከቤተ ክርስቲያን ጋር ህብረት ሊኖረን ይገባል። ሁለት ሶስተኛው ቅዱስ ቁርባንን መቀበል አለብን። እውነቴን ደጋግሜ የምነግራችሁ ማለት ቅዱስ ሥጋውን ክቡር ደሙን መቀበል አለብን። በእውቀት የዳነ ክርስቲያን ተሰምቶ አይታወቅም። በታሪክ የሚድንም የለም። የሚድነው በክርስቶስ ሥጋና ደም። ታሪክን ተጠቅሞ ወደ ክርስቶስ ይቀረባል እንጂ ታሪክን እየተረኩ መዳን አይቻልም። እውቀት ወደ ክርስቶስ ቀርቦ ይድኑበታል እንጂ እውቀት ብቻውን አዋቂ ሕዝብ መሆን አያድንም። እንኳን አዋቂ ሕዝብ መሆን ለጋስ መሆን እንኳን ሊያጸድቅ አይችልም። የሚያድነው ቅዱስ ሥጋውን ክቡር ደሙን መቀበል። እነማን ይቀበላሉ? ሁሉም። በንስሐ የተዘጋጀ ሰው ሁሉ ቅዱስ ሥጋውን ክቡር ደሙን መቀበል ይችላል። ያገባ ያላገባ። ሥጋው ደሙን መድፈር ሳይሆን ማክበር፣ መፍራት ሳይሆን መጠንቀቅ፣ ሁለቱን ጠብቆ ሥጋው ደሙን መቀበል። ሥጋውና ደሙን ከተቀበልን እግዚአብሔር ከኛ ጋር ይሆናል። ዘበላ ሥጋዬ ወሰት የደሜ ቦ ሕይወት ዘለዓለም። ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ። አነ ሄሉ ምስሌሁ ውእቱኒ ሄሉ ምስሌ። ስለዚህ ሥጋው ደሙ መቀበል አለብን። ይሄ ሦስተኛው መፍትሄያችን ነው። ሳያቋርጡ መጸለይ፣ ከቤተ ክርስቲያን አለመለየት። የፈለገ ሥራ የሚበዛበት ሰው ቢሆን ቤተ ክርስቲያን ሳይገባ መዋል የለበት። የፈለገ ሥራ የጸሎት ጊዜያችሁን ከቀነሳችሁ ሕይወታችሁ ይቀነሳል። ሰው ከእግዚአብሔር ጋር ሳይገናኝ ከሰው ጋር ከተገናኘ ተጣልቶ ይለያያል እንጂ አይስማም። ከእግዚአብሔር ጋር ያለህን ግንኙነት እየቀነስክ ከሰው ጋር ያለህን ግንኙነት እያበዛ የምትመጣ ከሆነ ሕይወትህ ከምድጃ እንደወጣ እሳት እየከሰለ ይሄዳል ነው፣ ይጠፋል። መጨረሻ ላይ ወደ አመድነት ይቀየራል። ከከሰል ወደ አመድ ይቀየራል። ስለዚህ ከቤተ ክርስቲያን ከጸሎት ከቅዱስ ቁርባን የተለየ ክርስቲያን ድል አይነሳም። በግብፅ ያሉ ክርስቲያኖች በአሕዛብ ተከበው ልልናቸው ተጠብቆ የሚኖር በዚህ ነው። ከቤተ ክርስቲያን የሚለይ የለም። ሥጋው ደሙን የማይቀበል ክርስቲያን የለም። ሁሉም ጸሎት ያደርጋል በአቅም። እኛ ኢትዮጵያውያን ግን ድግሱ ብዙ ነው፣ ዝክሩ ብዙ ነው፣ ልፋቱ ብዙ ነው፣ ድካሙ ብዙ ነው። በዓል ለማክበር ዝግጅታችን ብዙ ነው። እነዚህ ዋና ቁልፎች ላይ ግን አንገኝም። ያንን ለማድረግ ንስሐ አባት ያስፈልጋል። ሁሉም ሰው በክህነት መመራት አለበት። ክህነት የመንግሥተ ሰማያት መክፈቻ ቁልፍ ነው። ቁልፉ ከሌለ ደግሞ በሩ ሊከፈት አይችልም። ስለዚህ ያለ ንስሐ አባት የምሕረት ደጅ አይከፈትም፣ የቤተክርስቲያን በርም አይከፈትም። እግዚአብሔር በሩን ካልከፈተ ደግሞ ፍትሕ ከሰማይ አይገኝም ማለት። እግዚአብሔር በሩን ከዘጋ በምድር የተከፈተ የምሕረት ደጅ አይኖርም። ስለዚህ ንስሐ አባት ማበጀት ይገባል። የመጨረሻው የምነግራችሁ ነገር ምን ማለት ነው? በአንድ ድምፅ መመራት አለብን። በአንድ ድምፅ መመራት ምን ማለት ነው? ሁልጊዜም የምትመራን ቤተክርስቲያን መሆን አለባት። በየጓዳው የራሳችን መሪዎች ማበጀት የለብንም። አንዱ ይመራዋል፣ አንዱ ይመራዋል፣ አንዱን ይመራዋል። አይጣ ላይ ድረስ ነው መቼም በዚህ ዘመን አንዱ መሪ በስቷል። ቤተክርስቲያን ውስጥ መሪ በስቷል። ቤተክርስቲያን የምትለንን እየሰማን የምንመራ መሆን አለብን። የኢትዮጵያ ቤተክርስቲያን ትልቁ ፈተና በየመንደሩ የሚመራ ምዕመን ማፍራታችን። በየመንደሩ የእንትና ተከታይ የእንትና ተከታይ የእንትና ተከታይ የእንትና ተከታይ። ያ መከፋፈል የቤተክርስቲያንን ስርዓት አደከም። ሳናስበው ወይ አንድ መነኩሴ ይፈጠራል፣ ወይ አንዲት ደግሞ ተገለጠልኝ የምትል ትመጣለች፣ ወይ አንድ ደግሞ በመቁጠሪያ ወገቡን የሚደበድብ ይመጣል። ያ ሲመጣ ተው ቤተ ክርስቲያን ትምራን አትንጎዱ ሲባል ቀንታችሁ ነው አይደል? ቀንታችሁ ገብቶናል መች ጠፋንኛ ትሉናላችሁ ማለት። አንድ ድምፅ ይምራን። ያው ማን ነው? ቅዱስ ቤተ ክርስቲያን ቅዱስ ሲኖዶስ ነው።
አንድ ድምፅ ይምራል። ለቤተ ክርስቲያናችን አስተዳደር አቅም መስጠት አለብን። ለቤተ ክርስቲያናችን አስተዳደር ቤተ ክህነቱን ያስናቅነው እኛ ራሳችን ነው። አሁን ወረዳ ቤተ ክህነት ስብሰባ ቢጠራ የሚመጣል እንኳን እናንተ ቄሱ አይመጣም። እውነቴን እኮ ቤተ ክህነት ስብሰባ ሲጠራው አይመጣም። ተጎልቶ ግን ወቅስ ያነጉድ ይውላል። መጥቶ ቤተ ክህነቱ ችግር ካለስ ወቅሶ አያስተካክልም፣ አይሳተፍም። ቤታችን ያደከምነው እኛው ነን። አቅም መስጠት አለብን። ወከመ ይርቅ ሰማይ እምድር፣ ሰማይ ከምድር የሚርቀውን ያህል ክህነት ከቤተ መንግስት ይበልጣል። ቤተ ክህነታችን እንዲናቅ ያደረግነው እኛ ነን። ስለዚህ እንዲጎለብት ማድረግ፣ እንዲፈራ ማድረግ ያስፈልጋል። ስለዚህ በአንድ ድምፅ እንመራ። እስኪ በሉ ሁላችሁም በሉ እንጂ ድገሙት። አንድ ድምፅ እንመራ። እንደ ዓይናችን ብሌን የምንወደው አባት ቢሆን እንኳን ከቤተ ክርስቲያን በላይ ሊሆንብን አይገባም። እውነት አሰብ በሉ ንገሩኝ እንጂ በቃ አባ ገብረ ኪዳን ቤተ ክርስቲያንን ከነካ ቤተ ክርስቲያንን ይዛችሁ አባን ጥላችሁ ተቀጥላላችሁ። ከሆነላችሁ ጸልያችሁ መከራችሁ ታነሱኛላችሁ ማለት ነው እንጂ እኔ ከቤተ ክርስቲያን በላይ ልሆን አይገባም። ከቤተ ክርስቲያን በላይ ብቻ ሳይሆን በቤተ ክርስቲያን ጉዳይ አንዷንም ልተካ አይገባኝ። ከቤተ ክርስቲያን በላይ ዘራችን መሆን የለበትም። ከቤተ ክርስቲያን በላይ አባት የምንለው ሰው መሆን የለበትም። ቤተ ክርስቲያን የክርስቶስ አካል ነው ልትመራን የሚገባው። ይህን ያደረግን እንደሆነ ጠንካሮች እንሆናለን። በአንድ ድምፅ እንመራለን። ሁላችን በየሜዳው መደራጀታችን ትተን ቤተ ክርስቲያን በምታደራጀን መዋቅር አቤት ብለን መገኘት አለብን። አሁን ቤተ ክርስቲያን ጠረ፣ የእስቴ ወረዳ ቤተ ክህነት ጠርቷል። የሚመጣና የማይመጣ ህዝብ የሚኖር ለምንድን ነው? ጉባኤ የሚመጣ የማይመጣ ለምንድን ነው የሚኖረው? ወደፊት በቃ በደንብ አድርጋቸው አሁን ከዚህ በኋላ እናንተም ተደራጅታችሁ በቃ በአንድ ድምፅ መመራት አለብን። ጉባኤ ተዘጋጅቷል ከተባለ ከተማ ውስጥ ያለ ኦርቶዶክስ እንዲመጣ ማድረግ አለብን። ጉባኤትም ስብሰባ ነው ዛሬ ቤተክርስቲያን ትፈልጋለች ከተባለ ሁሉም ምዕመን መገኘት አለብን። አንድ ድምፅ ሊመራን ይገባል። ቤተ መንግስት ቤተ ክህነቱን በማማት በማብጠልጠል እውነት ተናጋሪ መስሎ ቤታችን እያደከሙብን ስለሆነ የኛኑ አቅም አጠንክረን እኛው በእኛው ታርመን ልንቆም ይገባናል። አባቶቻችን እኛው እንውቀሳቸው እንጂ አሳልፈን ደግሞ አንስጥ። ራሳችን እናስተካክል። ከካህናት ምን ይጠበቃል? አሁን ከካህናት ምን ይጠበቃል ያለችው እንደሆነ መፈራት፣ መታፈር፣ መከበር አለበት። መታፈር፣ መፈራት፣ መከበር፣ መወደድ አለበት። ማን? ካህን። ይህን ይኖረው ይገባል። መታፈር፣ መፈራት፣ መከበር። ለምሳሌ እንዲታፈር በምዕመኑና በቄሱ መካከል የሆነ ርቀትም መኖር አለበት፣ የሆነ ቅርበትም መሆን አለበት ማለት። ሰው ሲቀርቡትም አስቸጋሪ ነው፣ ሲርቁትም አስቸጋሪ ነው። እውነት አይደለም? ለምሳሌ እንጀራ ያቀርብና ግጥም አድርጎ ሲበለው አየህ ቄስ ጠርጎ ተደቆ ብሎ ይሳደባል ማለት ነው። ስለዚህ ርቀቱን ጠብቆ መኖር አለበት እንደ ኮሮና ማለት ነው። ከምዕመናን ቤት እንደውም አለመብላት ነው ጥሩ። ቢቻል ዝክር ቤቴን መተው ጸበል ይርጩልኝ ካለ ረቡ ማልዳ መሄድ ይሄ በጣም የተሻለ ነው። አይደለም እንዴ? አዎ እናንተን በሩቁ ነው የሚሻል በእውነቱ ማለት ነው። ሲቀርቧችሁ ማማት ጥበበኛ ሰው ይላል አረጋዊ መንፈሳዊ ጥበበኛ ሰው ምግቡን ለብቻ ይበላል ይላል። ለምን ሲባል አጥብቆ ቢጎርስ ዱባ አብጦ ያድራል ተገልብጦ ይሉታል ማለት ነው። ምኑ ጸልዮ ሊያድነን ነው ይሉታል። አልበላም ቢል ደግሞ አባታችን ጸሎተኛ ናቸው እያል ደግሞ የሌለውን ክብር ይሰጡታል። ስለዚህ አለመድረስ አሪያ እንግዲህ በየመንደሩ እንዳይዞሩ እንዳይቸግራቸው ምን ማድረግ አለባችሁ? እናንተ ቢበሉም ጥሩ ነው። ከቻላችሁ አቅርባችሁ ዘወር አሁን መመኑ ያቀርብና ደግሞ ካሜራ እንደው ከይገርባል እንደው አይደረስ እኮ ነው ደግሞ ማለት ነው። ይሄ ነውር ነው። አቅርቦ ዘወር ቅመሱ አባቶች ሲሆን ጨመርመር አድርጎ አቅርቦ አልነኩትም እኮ እንደው ምንም አልቀመሱም ማለት ነው። እንደዚያ ነው የሚደረገው በእውነቱ ማለት ነው። ያም ባይሆን የካህናት አባቶቻችን ቤታቸው ሙሉ እንደሆነ ማድረግ
እንዳይቸገሩ፣ እውነት እንዲናገሩ፣ ለቤተ መንግስትም እንዳያጎድሉ፣ እጃቸው እንዲጠራ፣ በቂ ደሞዝ እንዲከፈላቸው። እናንተ 20 ሺህ ብር በወር እየበላችሁ አይደለ ከቤተ መንግስት። ሰበካ ጉባኤ ስትሆኑ ግን ለካህን 100 ብር ሲጨመር በስቷል ትላለህ። አንተ እኮ 20 ሺህ ብር የሆነልህ የዛሬ ሳምንት ነው ይጨመረኝ እያልክ ነው አሁን ማለት። እንደ ራሳችሁ አታዩት? ካህንም እኮ ልጅ ያሳድጋል። ካህናት የሚጠበቅባቸው በምግብ ጠንቃቃ መሆን ነው። ለእነሱ ነግራቸዋለሁ። የካህናቱን ለእነሱ ነግራቸዋለሁ። አይሻልም? ይሻላል። አዎ የእናንተ ይበቃል ማለት ነው። ካህናት ግን እናንተ መሀል እንዲሳቀቁ መናገር ያለብኝ አለ። እናንተ መሀል መናገር ያለብኝ ማለት ነው። አንደኛ የማያስተምር ንስሐ አባት አይደለም በእውነቱ ማለት ነው። ይህንን ማሳቀቅ አለባችሁ። ያስተምሩ ያንብዋ ማለት አለባችሁ። ዝም ብሎ ዝክር መጥቶ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ ያድርግልህ ያለ ጠላም የለም ብሎ የሚሄድ ንስሐ አባት አይደለም። ይሄ ማስተማር አለበት በእውነቱ ማለት ነው። ምንድን ነው የሚለው መጽሐፍ ቅዱስ? ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ነው። ሕዝቤ በሉ እስኪ እውቀት ከማጣቱ የተነሳ ምን ብሏል? ጠፍቷል። እንዳይጠፋ ማስተማር አለበት። የሚያስተምር መሆን አለበት። ከቃሉ ጋር ናችሁ? አሁን ባጭሩ ይሄንን የሚያስተምር መሆን አለበት። ንጹህ መሆን አለበት። ዝክር ሲጠራ እንኳን አንድ ተማሪ አስከትሎ ነው የሚሄድ። ቄስ ከምዕመናን ቤት እንኳን ሊባርክ ሲሄድ አንድ ተማሪ አስከትሎ ነው የሚሄድ፣ ብቻውን አይሄድም። ለምን እንደሆነ ለእነሱ ነግራቸዋለሁ። ስለዚህ ባጭሩ ማስተማር አለባቸው። አሁን እናንተ ናችሁ ሞኞች እንዳያስተምር ያደረጋችሁት፣ ንስሐ አባት እንዳያስተምር ያደረጋችሁት። ደግሞ በተለይ ነጋዴውማ ጥጋቡ ደግሞ ምን የምታደርጉት? የንስሐ አባት ስብሰባ ና ሲለው የሚዋጣ ሳንቲም ካለ ይደውሉልኝ። ያኔ ዝም ብለው እሺ አባ አያችሁ ጥጋቡ ማለት የሚዋጣ ምናምን ካለ ችግር የለም ይደውሉልኝ። እሺ ስርዓት ለሚበዛብኝ ነው። በሳንቲም ዲያድ እየደለልክ ልትኖር ማለት መማር አለብህ። ምንድን ነው አንተ በሳንቲም እግዚአብሔር እኮ ጉቦኛ ዳኛ አይምሰላችሁ። 50 ሺህ ብር እየሰረቅ የ50 ብር ጥል አምጥተህ እግዚአብሔር ይቅር የሚል እንዳይመስል። እግዚአብሔር ጉቦኛ አይደለም። በሳንቲም አታታልለው። ስለዚህ ምን ማድረግ አለ? መማር አለባችሁ። ሀብታምም ይሁን ምንም ይሁን ነጋዴም ይሁን መማር አለበት። ስለዚህ ንስሐ አባቶቻችሁን ጠበቅ አድርጋችሁ ይዛችሁ ማረን መጽሐፍ ገዝታችሁ ስጧቸው። የበዓል መዋያ ስጧቸው። ልብስ ግዙላቸው። ቆር እንዳይሆናቸው ጥለዋቸው አዲስ አበባ እንዳይሄዱ አቤታቸው እንዳይቸግራቸው የበዓል ጤፍ ግዙላቸው። ነውር አይምሰላችሁ ሞኞች። አሽቃባጭ እኮ ነው ህዝቡ እኮ። ዘፋኝ ሲመጣ ካባ እየገዛችሁ ተሸልሞ ይሄን እንዴ? አናውቃችሁም ወይ? እናውቃችኋል። አርቲስቶች መጡ አቀባበል እናርግላቸው ስትሉ አናውቃችሁ? ስታጨበጭቡ ለዘፋኝ እናውቃችኋለን። ለካህን ቢጨበጨብለት ምን ነውራለ? በወርቅ ምንጣፍ ብናስኬደው ክርስቶስን ተሸክሞ እኮ ነው የሚመጣው። አቤታችን የሚገባ ቢሰጠው ቢበላ የአምላክን ስጋ መግቦ ጤፍ መብላቱ ብርቅ ነው? ክርስቶስን አልብሶ ወርቅ ካባ ብናለብሰው ምን ነውራለ? ስንሰጣቸው ያንን ነውር ያቆሙታል፣ ይቀንሳሉ፣ መስርቆት ይቆማል። ቄሱን ከነጋዴነት ማውጣት አለ። ቄስ ነጋዴ መሆን የለበትም በፍጹም። በረከታቸው ይድረሰንና የኔታ ሊቀ ሊቃውንት ዕዝራ ሐዲስ በመንበረ መንግስት መድኃኔዓለም የአራቱ ጉባኤያተ መጻሕፍት ምስክር መምህር የሆኑት ቅዱስ ጴጥሮስ አሳ ሊያጠምድ ሲለፋ አድሮ ባዶውን መጣ። አያችሁ፣ ለቄስ ንግድ አይስማማውም ብለው ተረጎሙ። ለቄስ ምን አይስማማውም? ንግድ አይስማማውም። ጴጥሮስም ለፍቶ ነው የተመለሰ ብለው ሲተረጉሙ ሰምቻቸዋለሁ በእውነቱ ማለት ነው። ስለዚህ ቄሶቹ ነጋዴ ሲሆኑ ስራ ይበዛባቸዋል። ስራ ሲበዛባቸው ንስሐ ልጆቻቸውን በአግባቡ ያስተምሩ። ያልተማረ ሕዝብ ደግሞ ለሀገርም ሰላም አይሰጥም፣ ለቤተክርስቲያንም ሰላም አይሰጥም። ስለዚህ እንዲማር ካህናቱ ደመወዛቸው እንዲጠበቅ የበዓል በግ ብትገዙላቸው ነውር የለውም። እማምላክ አንድ ቢሰጥ ቄሱ ስጡኝ ሲል ግን አትስጡን። ራሳችሁ አስባችሁ ነው መስጠት እንጂ ሳንቲም ስጡኝ ልትቆርቢ ስለሆነ የእጅ መንሻ 1-2 ሺህ ብር አምጭ ምናምን ከሆነ አይ እኔ የጌታዬን ስጋ በሳንቲም አልገዛም ብላችሁ እምቢ ማለት አለባችሁ። ይሄን እንድታስለምዱት። እንደገና ደግሞ
እንዳታሳስቱም ጠንቃቃ መሆን ያስፈልጋል በእውነቱ ማለት ነው። ከቃሉ ጋር ናችሁ? ይበቃናል በእውነቱ ማለት ከክብረ ክህነት አንጻር። ስለዚህ አንድ ካህን መከበር አለበት፣ ማክበር አለባቸው። ቄስ ያልገባሁት ነገር አለ አይባልም። ነውር እኮ ነው። በእውነቱ መፈራት አለበት፣ መታፈር አለበት። ይሄንን ስታደርጉት ስታፍሩት፣ ኧረ ንስሐ አባቴ እኮ ያዩኛል። አሁን ዝኩን ጭራሽ ንስሐ አባቴ ያዩኛል ማለት ቀርቶ ንስሐ ልጁ ቄሱን ይዞ መጠጥ ቤት ይገባል። ገብቶ አንዳንድ ልበል ቄስ ብሎ ጠጥቶ አስክሮ ይሄዳል። በመነው ገውዶ ሰኞ ዕለት ሰክሬ ነበር ብሎ ይናዘዝ። የኢትዮጵያ ሕዝብ ደግ እኮ ነው፣ ጻድቅ በእውነት ማለት አምሮ ሰክሮ ሰክሬያለሁ ብሎ የሚናዘዝ ማለት ኢትዮጵያ ደግ ሕዝብ ነው በእውነቱ ማለት። ስለዚህ በእንደዚህ ያለ ነገር ካህናትን የኃጢአት ተባባሪ አለማድረግ ይገባል። የሚያስፈልጋቸውን ማሟላት እንጂ ወደ የማይገባ መንገድ መውሰድ የለብንም ለማለት ነው። ይቆየን። በጣም አበዛው።